በአላህ የሚመካ አላህ በቂው ነው። የአላህ መልእክተኛ ማሉ ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊሂ እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ ለረዘቀኩም ከማ የርዙቁ ጠይር አዋፎችን፣ ወፎችን፣ እርግቦችን እንደሚረዝቀው አላህ በረዘቃችሁ ነበር። ተግዱ ሒማሰን ወተሩሑ ቢጣነን ወፍ አዋፍ ስትወጣ ባዶ ሆዷን ትወጣለች፣ ስትመለስ ሆዷን ሞልታ ትመለሳለች። ሱብሃንአላህ። ስለዚህ እኛም በአላህ ላይ ትክክለኛ መመካት መመኪያችን አላህ ነው፣ መጠጊያችን አላህ ነው፣ መደገፊያችን አላህ ነው። በስልጣንም በገንዘብም በምንም ነገር እንዳንመካ በአላህ ብቻ። ወመን የተወከለ ዐለላህ ፈሁወ ሐስቡህ በአላህ የሚመካ አላህ በቂው ነው። አላህ በቂህ ነው። አላህ ከበቃ ማን ሊጎዳህ? ማን አንተን ሊያሰቃይ? ማን አንተን እታች አድርጎ ሊመለከት? አላህ ካንተ ጋር ከሆነ በጭራሽ። ስለዚህ በአላህ ላይ እንመካ። ትክክለኛ የቂን፣ ትክክለኛ መመካት፣ ትክክለኛ መደገፍ፣ ትክክለኛ መጠጋት በአላህ ብቻ ይሁን። ወመን የተወከለ ዐለላህ ፈሁወ ሐስቡህ በአላህ የሚመካ አላህ በቂው ነው። ወከፋ ቢላሂ ወኪላ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።